በመንግስት ውስጥ ሌላ መንግስት የነፋስ ወጀብ እንደሚያንገላታው ዛፍ ከወዲያ ወዲህ በሚያላገውና መፍትሄ በታጣበት በመካከለኛው ምስራቅ ፖለቲካ የፈረጠመ ጡንቻ፣ የበረታ ጉልበት፣ የደደረ ጫንቃ፣ የሚሸነቁጥ አለንጋ ያለው ሰው መጉላት ጀምሮ ነበር። ያ ሰው የሂዝቦላህ ዋና ጸሐፊ ብቻ ሳይሆን እንደ ሺዓ ሙስሊም መሪ የሚታየው ሐሰን ናስረላህ ነው። ሐሰን ናስረላህ በሁለት መልክ ይገለጻል። ወዳጆቹ ለተገፉት ጉልበት፣ ለተበደሉት ጠበቃ፣ የፈጣሪን ተልዕኮ የሚፈጽም ጀግና፣ ቃልና ተግባርን ያዋሃደ እያሉ ያሞጋግሱታል። በእነዚህ አይነቶች ሰዎች ዘንድ ሼህ ሐሰን ናስረላህ ምግባሩና ተጋድሎው እንደ መልኩ ያማረ የመብት ተከራካሪና የነጻነት ታጋይ ነው። ጠላቶቹ የሚስሉት ደግሞ በሌላ ቀለም ነው። ክፉ፣ ጨካኝ፣ አሸባሪ፣ ደም ጠማሽ ያደርጉታል። የአምላክ ፓርቲ የሚል ትርጉም ያለውን የድርጅቱን የሂዝቦላህን ስም የሰይጣን ፓርቲ አድርጎታል ይሉታል። በሊባኖስ፣ በጋዛ፣ በሶሪያ፣ በየመን፣ በእስራኤል ለሚደረጉ የሽምቅና ወታደራዊ ጥቃቶች ሂዝቦላህና ናስረላህ ስማቸው ሳይነሳ ውሎ አያድርም ነበር። ብዙ ጊዜ የመካከለኛው ምስራቅ መገናኛ ብዙሃን ናስረላህና ሂዝቦላህን የመጀመሪያ ዜናዎቻቸው ሲያደርጓቸው ቆይቷል። በምስራቃዊቷ ቤሩት የተወለደው ሼህ ሐሰን ናስረላህ የሺዓ ሙስሊም እምነት ተከታዮች ለሆኑት ወላጆቹ 9ኛ ልጃቸው ነው። ከሁለተኛ ደረጃ ትምህርቱ ጋር የሺዓ አስተምሮት የሆነውን የሃይማኖት ትምህርት በኢራቅና በኢራን ተከታትሏል። የሂዝቦላህ የትጥቅና የፖለቲካ ትግል ታክቲክና ስትራቴጂ ጥርሱን የነቀለበት ነው ማለትም ይቻላል። ገና በ21 ዓመቱ የተቀላቀለውን ታጣቂ ድርጅት ለ42 ዓመታት ከተራ ተዋጊነት እስከ ከፍተኛ መሪነት ድረስ ተሳትፎበታል። ሂዝቦላህን የተቀላቀለው እስራኤል በ1974 ሊባኖስን በወረረችበት ወቅት ነበር። የሂዝቦላህ ሁለተኛ ሰው የነበረው አባስ አልሙሳዊና ናስረላህ ሂዝቦላህ ሊከተለው በሚገባው ፖሊሲ ተመሳሳይ አቋም ነበራቸው። የመጀመሪያው የሂዝቦላህ ዋና ጸሐፊ ቱፎሊ ሂዝቦላህ ሽምቅ ውጊያውን ብቻ ማጠናከር አለበት የሚል አቋም ሲኖረው፣ ሙሳዊና ናስረላህ ግን ሂዝቦላህ በሊባኖስ ፖለቲካ እንዲሳተፍ ያስፈልጋል የሚል አቋምም ነበራቸው። የናስረላህ አቋም በኢራንም የሚደገፍ ስለነበር ቱፋሊ ከኃላፊነቱ ተወግዶ አልሙሳዊ ኃላፊነቱን ተረከበ። ሙሳዊ ደግሞ ተማሪውንና ተመሳሳይ አመለካከት ያለውን ናስረላህን ምክትል መሪ ያደረገው። ዋና ጸሐፊው አባስ ሙሳዊ ብዙም ሳይቆይ በእስራኤል ልዩ ኃይል ከሚስቱ ከ5 ዓመት ልጁና ከጠባቂው ጋር ቤይሩት ውስጥ ስለተገደለ ናስረላህ በ32 ዓመቱ ዋና ጸሐፊነቱን ተረክበው ሂዝቦላህን እየመራ አሁን ላለበት ደረጃ ደርሶታል። ለብዙ ዓመታት እስራኤልን ከመሳሰሉ ኃይለኛ ጠላቶቹ ወጥመድ እያመለጠም የማይበገር ድርጅት ለመምራትም ችሎ ነበር። ሂዝቦላህ የሚፈራና ተከታዮቹ የሚተማመኑበት ድርጅት እንዲሆንም አብቅቶታል። የእስራኤል ኩራት የነበረውን ሰዓር 5 የባህር ኃይል ስናሰምጠው አስደንቀናቸዋል። ዘመናዊ ታንካቸውን ስንደመስሰው አስደንቀናቸዋል። ተዋጊዎቻችን እንደ ቀን ሁሉ በጨለማ ሄሊኮፕተሮቻቸውን ሲበታቱናቸው አስደንቀናቸዋል። ሮኬቶቻችንን ለማውደም ፈልገው ሳይችሉ ሲቀሩ አስደንቀናቸዋል። በእስራኤል ታሪክ ለመጀመሪያ ጊዜ ግዛታቸውን ለ33 ቀናት ሳናቋርጥ በመደብደባችን አስደንቀናቸዋል። በአመራራችንና በአደረጃጀታችን አስደንቀናቸዋል። ህዝባችን ክብሩን የሚፈልግ በመሆኑና በመከላከል ብቃቱ አስደንቀናቸዋል። ከዚህ በኋላ ሊባኖስን በጦርነት ለመጎንተል ብትፈልጉ እንዳለፈው ጊዜ ያሉ አነስተኛ መደነቂያ አንሰጣችሁም፣ ታላቅ አድናቆት የምታዩበት ቅጣት ይሰጣችኋል እያለ ህዝብ በተሰበሰበበት ጉባኤ ጠላቶቹን የሚያስፈራራ ንግግር የሚያደርግ ነበር። ሂዝቦላህ በመካከለኛው ምስራቅ ካሉ ማናቸውም ፓርቲዎች ጡንቸኛ የሚያደርገውን እንዳሻው አዳሪ ለመሆን የሚያስችለውን ዘመናዊ የጦር ኃይል አደራጅቷል ይባላል። ናስረላህ ድርጅቱን መምራት ከጀመረ በኋላ ጉልበታማ ያደረገውን የጦር መሳሪያም አስታጥቆታል። የፖለቲካ ቀዳሚነት ታስይዞታል። የሊባኖስ መንግስት ቢኖርም የሂዝቦላህ አመራር ማንም የማያዘው መንግስት ታከል መንግስት ሆኗል። የራሱን የጦር ኃይል አደራጅቶ ለሊባኖስ መንግስት ሳያሳውቅ ማንኛውንም ወታደራዊ እንቅስቃሴ ማድረግ ይችላል። ሂዝቦላህ የተመሰረተው በደቡብ ሊባኖስ በሚኖሩ የሺዓ ሙስሊም ተከታዮች ነው። የሊባኖስ ሺዓዎች በበረሃማው አካባቢ የሚኖሩና እንግሊዞች አካባቢውን እስኪቆጣጠሩ ድረስ ትደግፋለች። ሂዝቦላህ ከአካባቢው ታጣቂዎች የበለጠ የወታደር ኃይል አለው ሲሉ አንድ የእስራኤል የጦር መኮንን ተናግሯል። እንዲያውም ናስረላህን በደጋፊዎቹ ዘንድ ጀግናና ተፈሪ ባለዝናና ቆራጥ አድርገው ያሳዩት ጠላቶቹ እስራኤሎች ናቸው የሚሉም አሉ። እስራኤል ሂዝቦላህን ለማጥፋት ያደረገችው ዋና ዋና የሚባሉት 3 ዘመቻዎች አልቀኗትም። ጦሯን ክተት ያለችበትን ዘመቻ ከግቡ ሳታደርስ ተንደርድራ መመለሷ ለናስረላህና ለሂዝቦላህ ፉከራ እውነተኛነት ማረጋገጫ ሆነላቸው። 1988 ዓ.ም እስራኤል ለ16 ቀናት በሊባኖስ ላይ በከፈተችው ዘመቻ በዚያች ሀገር ያለውን የሶሪያ የጦር ካምፕና ከተሞች ብታፈራርስም ዋነኛ ተቃዋሚዋን
ሄዝቦላህን ለመደምሰስ አልቻለችም። ከ10 ዓመታት በኋላ በ1998 ዓ.ም እስራኤል በሊባኖስ ላይ ያደረገችው ዘመቻ ሐሰን ናስረላህን ጠንካራና የማይበገር የጦር መላ አዋቂ አድርጎ አሳየው። በዚያን ጊዜ እስራኤል በደቡብ ሊባኖስ ላይ ጦሯን ለማዝመት ግባ ያደረገችው ሄዝቦላህን ለመደምሰስ ነበር። በቤይሩትና በደቡብ ሊባኖስ የሄዝቦላ ይዞታና ንብረት ነው ያለችውን ሁሉ በተዋጊ አውሮፕላንና በተምዘግዛጊ ሮኬቶች አወደመቻቸው። የሊባኖስ ግዛትን ጥሳ ዋና ከተማን ቤይሩትን ከበበች። እስራኤል ወደ ሊባኖስ ጦር ለማዝመት ምክንያት የሆናት 5 የእስራኤል ወታደሮች በሄዝቦላ መጠለፋቸው ነበር። በሊባኖስና በእስራኤል ድንበር አካባቢ ለጥበቃ ተሰማርተው ከነበሩት የእስራኤል ወታደሮች በተደረገው የተኩስ ልውውጥ 3ቱ ሞተው 2ቱ ታገቱ። ይህ በሆነ በጥቂት ቀናት ውስጥ እስራኤል በአየርና በምድር የተጠናከረ የጦር ኃይሏን በሊባኖስ ላይ በፍጥነት አዘመተች። አንዳንድ የአካባቢውን ፖለቲካ የሚከታተሉ ተንታኞች እስራኤል በድንበር አካባቢ ጦር ማስፈሯን ናስረላህ አሳምሮ ያውቃል። ስለዚህ እገታውን ያዘዘው ሆን ብሎ ለመተናኮስና እስራኤልን ወደ ጦርነት ለማስገባት በዓለምም ፊት በወራሪነት ለማስፈረጅና አዳዲስ ሮኬቶች መታጠቁን ለማሳየት አስቦ ነው ይሉታል። ወጣም ወረደ እስራኤል ሄዝቦላህን የማጥፋት ዓላማ ይዛ በሊባኖስ ክልል ገባች። ጦርነቱ 34 ቀናት ከተካሄደ በኋላ እስራኤል የተኩስ አቁም ስምምነት ተፈራረመች። ለመፈራረምም ምክንያት ሆኖ የታየው ሄዝቦላህ ከምድር ወደ ምድር የሚምዘገዘግ ሚሳኤል በቴልአቪቭና በቴልአቪቭ መዳረሻ በመተኮሱ ነው ተብሏል። በዚህም ሄዝቦላህ በርካታ ሮኬቶችን መታጠቁ ታወቀ። የታጠቃቸው ሮኬቶች በትከሻ የሚተኮሱና በቀላሉ ለማዘዋወር የሚመቹ በመሆናቸው ያሉበትን ቦታ ለማወቅ ለእስራኤል አስቸገራት። የኤሌክትሪክ ማመንጫዎችን ብታወድመውም ለሄዝቦላህ ሸማቂ የሮኬት ተኳሾች በጨለማ እየተዘዋወሩ ለማጥቃት ተመቻቸው። በ34 ቀናት ጦርነት የሊባኖስ $7 ቢሊዮን የሚገመት ንብረት ወድሟል። 1200 ሲቪሎች ሲሞቱ 15000 መኖሪያ ቤቶች ወድመዋል። ሄዝቦላህ ግን አልተዳከመም። ከተኩስ አቁሙ በኋላ ናስረላህና ሄዝቦላህ ጠንካራ ሆነው ወጡ ይላሉ አስተያየት ሰጪዎች። ሄዝቦላህም የእስራኤልን ጥቃት አክሽፎ የተኩስ አቁሙን ስምምነት ለመፈራረም የመጀመሪያው የአረብ የፖለቲካ ድርጅት ተባለ። ናስረላህም 2 እና 3 ሚሳኤሎች ምን እንደሚፈጥሩ ባይናቸው አይታቸዋል። 2ቱ ቴልአቪቭ፣ 1 በቴልአቪቭ ዳርቻ ተተኮሱ። 3ቱ ሚሳኤሎች ብቻ ባራክንና ኔትንያሁን ኢታማጆር ሹሙን ጭምር ወደ ቦምብ መከለያው ምሽግ እንዲሮጡና እንዲደበቁ አደረጋቸው። የእስራኤል ሁኔታ እንዲህ ነው። ከዚያ ወዲህ የዲፕሎማሲያዊ መፍትሄ እንዲሰጥ ጠየቀች። ይህ ታዲያ ትምህርት የሚሰጥ አይደለም ወይ ሲል ጠየቀ። እስራኤል አልቆላታል። እስከምን ጊዜም እያለ ለተከታዮቹ ወኔ የሚቀሰቅስ ንግግር ለማድረግም በቃ። ሐሰን ናስረላህ በህዝቡ ፊት ፉከራቸውን እያንደቀደቁ በየመድረኩ በጥላቶቻቸው ላይ እርግማናቸውን እያወረዱ ግን ተግባር ላይ እንደሚብረከረኩ የአገር መሪዎች ወይም አምባገነን መሪዎች አይነት አልሆነም። ለናስረላህ በስም ላይ ስም በዝና ላይ ዝና የጨመረለት በጠላቶቹ ላይ አድርጓል ያለውን ጥቃት በማይታመን መንገድ ተግባራዊ ሲያደርግ በመታየቱ ነው። ራሱም በንግግሩ እንደሚያረጋግጠው አስደናቂና መብረቃዊ ጥቃት ለማድረግ መቻሉን አሳይቷል። የእስራኤል የሚኒስትሮች ምክር ቤት የ1998ቱን ጦርነት እንዲመራ የተመደበው ኮሚቴ የሄዝቦላ ጠንካራ ይዞታ ነው የሚባለውን የቤይሩት ደቡባዊ ክፍል በቦምብ እንዲደበደብ ይወስናል እና በዚያን ዕለት የእስራኤል ኤፍ-16 እና ኤፍ-15 የጦር አውሮፕላኖች ወደ ቤይሩት አካባቢ በረው ኢላማቸውን አጠቁም። በድብደባው ከፍተኛ ጉዳት አደረሱ። አስደናቂው የሐሰን ናስረላህ የጥቃት እርምጃ የታየውም ከዚያ እርምጃ በኋላ ነበር። የቤይሩት የአየር ጥቃት በቴሌቪዥን ከተላለፈ 30 ደቂቃ በኋላ የእስራኤሉ ኢታማጆር ሹም የጀነራልነት ማዕረግ የተደረገበትን ወታደራዊ ልብሱን ለብሶ ጋዜጠኞች ተሰብስበው ይጠብቁት ከነበሩት ቢሮው ደረሰ። ከ3 ደቂቃዎች በፊት የጦር አውሮፕላኖቻችን የቤይሩትን ደቡባዊ ክፍልን ደብድበዋል። ሄዝቦላ ሊባኖስን እንደ መያዣ አድርጎ ይጠቀምባታል። ግባችን እስራኤል እንደ ሸረሪት ድር አቅመቢስ ሆናለች የሚለውን አስተሳሰብ ሐሰት መሆኑን ለማሳየት ነው የሚል መግለጫ ሰጠ። ጀነራሉ የሸረሪትን ድር ምሳሌ ጠቀሰው ናስረላህ ቀደም ባለው ንግግሩ እስራኤል እንደ ሸረሪት ድር አቅም የሌላት ሆናለች ብሎ የተናገረውን በማስታወስ ነው። ጀነራሉ ይህንን መግለጫ በሚሰጥበት ወቅት ጋዜጠኞቹ እየተቁነጠነጡ መሆኑን አላስተዋልም። ለካ ጋዜጠኞቹ የሄዝቦላሁ መሪ ሐሰን ናስረላህ ከጥቂት ደቂቃዎች በኋላ በቴሌቪዥን ንግግር እንደሚያደርግ የስልክ ጥሪ ደርሷቸው ኖሯል። ስለዚህ በዚያ ቅጽበት በቴሌቪዥን ስለ አየር ጥቃቱ ምን አይነት ማረጋገጫ ወይም ማስተባበያ እንደሚሰጥ ለመረዳት ከጀነራሉ መግለጫ የበለጠ አጓጉቷቸዋል። የእስራኤል ቴሌቪዥኖች የናስረላህ ንግግር በቀጥታ ወደሚያሰራጨው የሄዝቦላ ቴሌቪዥን ጣቢያ ቻናላቸውን ቀየሩ። የናስረላህ ንግግር በሂብሩ ቋንቋ በቀጥታ ይተረጎም ነበር። ቃል የገባሁላችሁን አስደናቂ እርምጃ ካሁን ጀምሮ ታዩታላችሁ አለ
ሐሰን ናስረላህ ፈጣሪውን አመስግኖ በጀመረው ንግግሩ መግቢያ ቃል የገባሁላችሁን አስደናቂ እርምጃ ካሁን ጀምሮ ታዩታላችሁ። በአሁኑ ሰዓት በቤሩት ሸለቆ ካለው ባህር መሰረታዊ ልማቶቻችንን የሚያወድሙ የህዝባችንን ቤት የሚያፈራርሰው የእስራኤል መርከብ ሲቃጠል ተመልከቱት። ከጽዮናዊ ወታደሮች ጋር ይሰምጣል። ናስረላህ በቴሌቪዥን እንደዚህ የተናገረ ባለበት ወቅት በየጣልቀው የእስራኤል የጦር መርከብ በሚሳኤል ሲመታና ሲቃጠል በቀጥታ የቴሌቪዥን ስርጭት ይተላለፍ ነበር። የእስራኤል ካቢኔም የመከላከያ ኃይሉም የደህንነት መስሪያ ቤቱም ሞሳድም ጭምር መብረቃዊውን የጥቃት አጸፋ ከናስረላህ መግለጫ ጋር ከህዝብ እኩል እያዳመጡ አዩት። በዚያን ዕለት ሄዝቦላህ የወሰደው ፈጣን የጥቃት እርምጃ በቀጥታ ስርጭት እየተላለፈ ተግባራዊ በመሆኑ ከዚያ በፊት ከተወሰዱት የአጸፋ እርምጃዎች በአይነቱ የተለየ ሆኖ ተደነቀ። የሄዝቦላህ 10 ደቂቃ ያልዘገየ የአጸፋ ምት በእስራኤል ዘንድ ትርምስ ፈጠረ። የጦር ኃይሉ ቃል አቀባይ በፍጥነት ወደ ቴሌቪዥን ቀርቦ ናስረላህ የተናገረውና የታየው ምስል ሐሰተኛ ነው ብሎ አስተባበለ። ግን ብዙም ሳይቆይ እንደገና ተመልሶ ድርጊቱ እውነት መሆኑን ተናገረ። የእስራኤል የጦር መርከብ የተመታው C802 በተባለው ሚሳኤል ነበር። የዚያን ምስል ተምዘግዛጊ ሚሳኤል በሄዝቦላህ እጅ መግባቱን የእስራኤል የስለላና የመከላከያ መረጃ ክፍል በቅጡ አልደረሱበትም ነበር የሚል መግለጫ ከመከላከያ ክፍሉ ተሰጥቷል። ሚሳኤሉ በተተኮሰበት ጊዜ የእስራኤል ወታደሮች ተገድለዋል። በመርከቡ ላይ $40 ሚሊዮን የሚገመት ጉዳት ደርሷል። ናስረላህ የወሰደው የተጠናና ፈጣን እርምጃ የእስራኤል ሹማምንት በህዝባቸው ፊት የተዳከሙ መሆናቸውን አሳየባቸው። ፈጣኑ የአጸፋ ጥቃቱ ሄዝቦላህ እስራኤልን ለመቋቋም አቅም አለው፣ እስራኤል በፕሮፓጋንዳ የተቆለለች ሀገር ሆና እንጂ አቅም የላትም ለሚለው ንግግሩ ማረጋገጫ ሆነለት። እስራኤል ሊባኖስን ለማጥቃት ብትሞክርም እኛም አጸፋውን እንመልሳለን ብሎ የተናገረው ኃይለ ቃል እንዲታመንለት አግዞታል። ለእስራኤል የምንነግራት የእስራኤል ሰላዮች ከሊባኖስ ከሰበሰቡት መረጃ ጋር ተመሳሳይ ሊሆን ይችላል። የቤሩት የሐሪሪን አየር ጣቢያችንን በቦምብ ብትመቱት እኛም ቴልአቪቭ ያለውን አየር ጣቢያ በቦምብ እናነደዋለን። ወደባችንን ብታጠቁ እኛም ወደቦቻችሁን እንደበድባለን። የጨርቃጨርቅ ፋብሪካችንን ብትመቱ እኛም ፋብሪካዎቻችሁን እንበታተናችኋለን። የኃይል ማመንጫችንን ብትነኳቸው እኛም የእናንተን የኃይል ማመንጫዎች እንደመስሳችኋለን። መከላከል የምንችል ብቁ ወታደር ያለንና የእስራኤልን ጥቃት ያለምንም እርዳታ መቋቋም የምንችል ነን ሲል ማስጠንቀቂያ አከለበት። ናስረላህ እስራኤልን ያህል ዘመናዊ ሰራዊት ያላትን ሀገር እየተዋጋ ከሱኒ ሙስሊም አገሮች ጋር እየተወዛገበ የሀገር ውስጥ ፖለቲካውንም እያደራጀ የሄዝቦላህን ደረጃ ከፍ አድርጎታል። የሺአ ሙስሊሞች በሊባኖስ እንዳሉት የሱኒ ሙስሊሞችና ክርስቲያኖች የስልጣን ውክልና አልነበራቸውም። ሄዝቦላህ ይወክለኛል ያላቸውን የሺአ ሙስሊሞች በምርጫ አሸንፈው በፓርላማ ውክልና እንዲኖራቸው አድርጓል። ናስረላህ ከኢራን የሚለየው በምርጫ ተወዳድሮ የማሸነፍን አስፈላጊነት መቀበሉ ነው። 120 መቀመጫ ባለው የሊባኖስ ፓርላማ 12 ወንበር በማግኘት ሄዝቦላህ በሊባኖስ ፖለቲካ ተሳታፊ ለመሆን ቻለ። ይህም ፕሮግራሙን ሳይለውጥ የተጠናከረው ወታደራዊ ክንፉ ከሊባኖስ መከላከያ ጋር ሳይቀላቅል መንግስታዊ ስራዎችን እንዲሰራ አስችሎታል። ሄዝቦላህ ከፍተኛ ስልጠና ያላቸውና ዘመናዊ የጦር መሳሪያ የታጠቁ ወታደሮች አሉት። ናስረላህ ቢያስተባብልም ከምድር ወደ ምድር ከምድር ወደ ባህር የሚወነጨፉ ፕላስቲክ ሚሳኤል መታጠቁ ታውቋል። የራሱን ቴሌቪዥንና ሬዲዮ ጣቢያዎች አደራጅቷል። ስለዚህ ከጠላቶቹ ጋር በፖለቲካ በትጥቅም በፕሮፓጋንዳም ለመተናነቅ ብቁ ነኝ ብሎ ያምናል። የሄዝቦላህ ዋና አደራጅና ደጋፊ ኢራን ብትሆንም ሶሪያም በትጥቅና በመጓጓዣ ከፍተኛ እገዛ ስታደርግለት ቆይታለች። ናስረላህ የሶሪያን ውለታ ለመመለስም አላመነታም። ፕሬዝዳንት ባሽር አልአሳድ በአረቦች አመጽ ጊዜ ከስልጣን እንዲወርድ በዓለም አቀፍ ግፊት ሲበረታበትና የተለያዩ ታጣቂ ተቃዋሚዎቹ በእነ አሜሪካና በአካባቢው የአረብ ሀገሮች እየተረዱ በጥይት ሲያዋክቡት አይዞህ ደረስኩልህ ያለው ሐሰን ናስረላህ ነበር። ፕሬዝዳንት ባሽር በሁለት እግሩ ለመቆም አቅም እንዲኖረው የሄዝቦላህን ታጣቂዎች ወደ ሶሪያ ልኮ ያጠናከረለትና የመጀመሪያውን ወታደራዊ እርዳታ ያገኘው ከናስረላህ ነው። ናስረላህ ለሶሪያ ብቻ ሳይሆን ለየመኖቹ ሁቲዎች ሚሳኤል ይሰጣል ብለው በካይሮ ተሰብስበው የነበሩት የአረብ ሊግ አባላት ኮንነውት ነበር። ነገር ግን አልተቀበላቸውም። እነዚህ ሰዎች ያልተደረገውን ሆኗል እያሉ ሲያወሩ ይውላሉ። እነ ሳዑዲ አረቢያ የመኖች ማድረግ ይችላሉ ብለው ማመን ስላቃታቸው እኛን ይወነጅላሉ እያለ ተሳልቆባቸዋል። ሐሰን ናስረላህ አልቃይዳንና እስላማዊ መንግስትን ጽንፈኛና አክራሪዎች ናቸው እያለም በብርቱ ይቃወማቸዋል። ወሃብያ ጭምር የሙስሊም ሃይማኖት ዋነኛ ጥላቶች ናቸው ይላቸዋል። ከእስላማዊ መንግስት ታጣቂዎች ጋር በሶሪያ ምድር ተዋግቷል። ሰውን ማረድና መጨፍጨፍ በካርቶን ከሚሳል ስዕል የበለጠ የሙስሊሙንና የነብዩን ክብር ይነካል እያለ አይኤስና አልቃይዳን ይነቅፋቸዋል። ሐሰን ናስረላህ ከሚስቱና ከልጆቹ ጋር ይኖር የነበረው በቤሩት ባልታወቀ ቦታ ነበር። የእስራኤልና የጠላቶቹ ኢላማ
ኢላማ እንዳይሆን የሚኖርበትም የሚሄድበትም በከፍተኛ ሚስጥር ሲጠበቅ ቆይቷል። ብዙ ጊዜ ለተመረጡ የውጭ ሀገር ጋዜጠኞች ቃለ መጠይቅ ሲሰጥ የሚታየው በቪዲዮ ነበር። እንዲያም ሆኖ በስብሰባዎችና የሺአ ሙስሊሞች ብቻ በሚያከብሯቸው እንደ አሹራ ያሉ ክብረ በዓሎች ላይ እየተገኘ ቀስቃሽና አነቃቂ ንግግር ማድረጉ አይዘነጋም። ሐሰን ናስረላህ ቁመቱ የተደላደለ በክብ በፊቱ ላይ ያለው ጥቅጥቅ ያለ ጺም ጎልቶ የሚታይለት ጥቁር ጥምጥም ከጭንቅላቱ የማይለይ መልከቀና ግርማና ሞገስ የረበበበት ነበር። አንዳንድ ጊዜ በህዝቡ መካከል ሲገኝ ደጋፊዎቹ የሚቀበሉት ተራራ ይንድ በሚመስል ጩኸት ነው። ቀኝ እጃቸውን እያወጡ ናስረላህ ካንተ ጋር ነን፣ እዘዘን፣ እንፈጽማለን እያሉ ያውኩታል። ከፍተኛ ቁጥር ያለው ህዝብ በተሰበሰበበት ቦታ ሲደርስ ደጋፊው ፊቱን ብቻ ለማየት ሲተራመስ ማዕበል የመታው ባህርም ይመስላል። ሐሰን ናስረላህ አሁን ደርሷል። ተመልከቱት፣ ሰላምታችሁን ስጡት። እናንተ ማን ናችሁ? መሪያችሁ ማን ነው? የሐሰን ልጅ የዘይነብ ልጅ ይኸው መጣላችሁ። አይኑ ይጠብቃችኋል፣ ነፍሱ ትጠብቃችኋለች። አለቃዬ የሚመቱትን ልቦች አዳምጥ እያሉ ይዘምሩለታል። ናስረላህ እጅግ ንግግር አሳማሪ፣ እንደ መልእክቶቹ ይዘት ግሎና በርዶ መናገርን የሚያውቅበት መሆኑን የምዕራባውያን ጋዜጠኞች ጭምር መስክረውለታል። ብዙ ጊዜ በጠቋሚ ጣቱ እያመለከተ በኃይለ ቃል ሲናገር በስሜት እየናጠ አድማጩን የማሳመን ኃይል አለው ይሉታል። አንዳንዶቹ ጋዜጠኞች ከአረብ ሀገር መሪዎች እንደ ናስረላህ ስሜት ቀስቃሽ ንግግር የሚያደርግ ታይቶ አይታወቅም እያሉም ጽፏል። በእርግጥም ኃይለ ቃል በሚያጦዘው ንግግሩ የሚሳቡ ደጋፊዎቹ በእንባ እየታጠቡ እዘዘን ያልከንን እናደርጋለን እያሉ ታማኝነታቸውን በጋለ ስሜት ሲገልጡለት በቪዲዮ ምስሎች ይታያል። የሃይማኖት በዓሎችን ከትግል ዓላማው ጋር እያዋሃደ ሲናገር አድማጮቹ ሃይማኖታቸውንና ሂዝቦላህን አዋህደው ለማየት እንዲችሉ አድርጓቸዋል ይሉታል። ሐሰን ናስረላህን ሺዓዎች ብቻ ሳይሆን በእስራኤል የሚናደዱ የሊባኖስ ሱኒ ሙስሊሞች ጭምር ድጋፋቸውን ይሰጡት ነበር። እሱም ከመዋረድ በሰይፍ መራመድ ይሻላል የሚለውንና እስከ ዕለተ ሞቴ የምቆምለት ዓላማዬ ነው የሚለውን አቋሙን እስከ መስከረም 2017 ድረስ አጠንክሮት ቆይቷል። መስከረም 17 ቀን 2017 ዓ.ም ናስረላህና ረዳቶቹ ዳይህ በሚገኘው የሂዝቦላ ዋና መስሪያ ቤት ተሰብስበዋል። ዋና መስሪያ ቤቱ የሚገኝበት ቦታ በሚስጥርና ከመሬት በታች የተገነባ ቢሆንም እስራኤል ዋናው መስሪያ ቤት ያለበትን አካባቢ ብቻ ሳይሆን ከመሬት በታች መገንባቱን ናስረላህም በዚያ እንደሚገኝ ደርሳበት ኖሯል። ያን ዕለት እስራኤል ወደ መሬት ሰርስሮ ለመግባት የሚችሉ ሮኬቶች የተሸከሙ የጦር ጀቶቿን ወደ ዳይህ አሰማራች። አውሮፕላኖቹ በድንገት ደርሰው በተኮሱባቸው ሮኬቶች ዋና መስሪያ ቤቱን ደረመሱት። በውስጡም የነበሩትን የ64 ዓመቱ ናስረላህንና 6 ረዳቶቹን ገደሏቸው። 90 የሚሆኑት ቆስለዋል። የደረሱበት የጠፉ እንዳሉም ተነግሯል። ናስረላህ በሰውነቱ ላይ ቁስል ባለመገኘቱ የሞተው በፍርስራሹ ታፍኖ ነው የሚል ግምትም አሳድሯል። የሼህ ናስረላህን መገደል ቀድማ የተናገረችው እስራኤል ስትሆን በተከታዮቹ ቀናት ሂዝቦላህ ማረጋግጧል። ናስረላህ የተቀበረው ለጥንቃቄ ሲባል ይፋ ባልሆነ በሚስጥር ስፍራ ነው። ለዚህም ምክንያቱ በቀብሩ ላይ በሚገኙት የሂዝቦላህ አባላትና ደጋፊዎች ላይ እስራኤል ጥቃት ልታደርስ ትችላለች ተብሎ ስለተሰጋ ጭምር ነው። ሂዝቦላህን አደራጅቶ ለእስራኤል የልብ ውጋት የራስ ምታት ሆኖባት የቆየው የናስረላህ ሞት በአካባቢው የጦዘውን የውጥረት ፖለቲካ ይለውጠው ይሆናል ተብሎም ተገምቷል። የዚህ ዝግጅት ሙሉ ምንጫችን እነሆ መቆያ የተሰኘው የጋዜጠኛ እሸቴ አሰፋ አዲስ መጽሐፍ ነው።